ባለፈው ወር የመጽሐፍ ቅዱስና አዋልድ መጽሐፍት አረዳድ በሚል ስልጠና ጀምረን ነበር። ከዛም በዛም ወር ላይ የመጽሐፍት እንዴት ይተረጎማሉ፣ የመጽሐፍት ትርጓማቸው ምን መምሰል አለበት የሚለውን በዛኛው ባለፈው ወር ላይ ለማየት ሞክረናል። መጽሐፍት እንዴት እንደሚተረጎሙ በግዕዙ ፍካሬ ይል የነበረ መጽሐፍ ወደ አማርኛ ስንመልሰው ትርጓሜ እንደነበረ፣ አዋልድ መጽሐፍትን የምንረዳበት ያረዳድ ስልታችን ምን ይመስላል የሚለውን ዛሬ እንመለከታለን ማለት ነው። ምክንያቱም ለዚህ ለሁለት ወር የተዘጋጀው ስልጠና ይሄ ስለነበረ ነው። ከዚህም አንፃር እኔ ያረዳድ ሐሳባችን የኛን ያረዳድ ስልት ከመንገሬ በፊት እናንተ መጽሐፍት እንዴት ትረዱታላችሁ? ሁለትም ሶስትም ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ ይላል። ይሄ ቃል የተነገረው ለማን ነው? ምርጫ ላስቀምጥላችሁ። ጸሎት ለሚያደርጉት ላስቀምጥላችሁ። ጸሎት ለሚያደርጉት ነው ወይስ ጉባኤ ለሚያዘጋጁት ነው? ከእንደነዚህ አይነት ሐሳቦች ለማን ተነገረ የሚለው እናንተ ፈልጉ። ለወንዶች የእናንተ ጥያቄ ማለት ነው። ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው። ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው። ይሄ ቃል እግዚአብሔር ምን ያክል ጨካኝ ቢሆን ነው ሕፃናቶችን በዓለት የሚፈጠፍጥ ሰው ብሩክ ወይንም ምስጉን ወይም የተባረከ ተብሎ የተነገረው? ይሄ ቃል የተነገረው እውነት ሕፃናትን ስለመግደል ነው እንጂ ሁለትም ሶስትም ሁናችሁ በስሜ ብትሰባሰቡ እኔ በመካከላችሁ ምን እላለሁ ነው እገኛለሁ። ቃሉ ይሄ ነው። ስለዚህ ብቻውን የሆነ ሰው እግዚአብሔር ከእርሱ ጋር አለ ወይስ የለም ነው ጥያቄ የሆነው። አለ ካላችሁ መጽሐፉ ደግሞ ሁለትና ከዛ በላይ ይላል። ዋናው አንዱ ትርጉም ይሄ ሐሳብ የተነገረው ስለ ጸሎት አይደለም፣ መልሱ ነው። ይሄ ቃል የተነገረው ስለምን አይደለም? ስለ ጸሎት አይደለም። ሌላው ደግሞ እዚህ አካባቢ ለሁለቱም ይሆናል፣ ማህበር ለመመስረትም ቃሉ ሁለቱም ሶስትም ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ የሚለው ቃል ማህበር ለመመስረት ነው። ማህበር ለመመስረት እንጠቀምበታለን። ማህበር አይሁድስ ሁለቱም ከዛም በላይ ሆነው ተሰብስበዋል። እግዚአብሔር በመካከላቸው አለ እንዴ? ሰው ለመግደል የሚሰበሰብ አለ አይደለ? ለመዝረፍ የሚሰበሰብ አለ አይደለ? በተሰበሰበው ሁሉ እግዚአብሔር ይገኛል? አይገኝም። አያችሁት? አረዳዳችን መስተካከል አለበት። ከፍ ብለን ይሄን ጥቅስ ማንበብ አለብን። ወደ ላይ ከፍ ብለን ማንበብ አለብን። ለዛ ነው ጥቅሶችን ምጥቅ አድርጎ በማውጣት ብቻ አሁን ብዙ ጉባኤ ላይ ሁለትም ሶስትም ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ ባለው አምላካዊ ቃል መሰረት እኛ ልጆቹ ሁለትም ከዛም በላይ ሆነን ተሰባስበን ለምዶብን መጽሐፍ ያወቀው መጽሐፍ ያላወቀው ይሄን ቃል ሳይናገር ያልፍ። ይሄን ቃል ሳይናገር ቃሉ የተነገረው ለዚህ አይደለም። ለጉባኤ ለመመስረትም ጸሎት ለማድረግ የተነገረ ቃል አይደለም። አንድ ወንድምህ ቢበድልህ ነው የሚለው ሲነሳ መነሻው። አንድ ወንድምህ ቢበድልህ ምከረው፣ አልሰማህ ካለ ደግሞ ጓደኛ ይዘህ ምከረው። እሱንም አልሰማ ካለ ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም አልሰማ ካለ ይላል ሁለትም ሶስትም ሆናችሁ ይሄን ወንድም ለማስተካከል፣ ይሄን ወንድም ቀጥ ለማድረግ፣ ይሄን ወንድም ሰው እንዲሆን ወደ ቤተ ክርስቲያን እንዲመለስ ለማድረግ ተሰባስባችሁ የምትወስኑት ውሳኔ የማን ውሳኔ ነው አለ? የእኔም ውሳኔ ነው። እኔ በእናንተ መካከል ምን እላለሁ አለ? እገኛለሁ። የኔ የከሌ ውሳኔ ነው ብሎ ሰዎች እንዳያቃልሉት በምድር ያሰራችሁት በሰማይ የታሰረ ይሆናል አለና ወስ ደመደመው። አያችሁት? ይሄ ቃል የተነገረው ቤተ ክርስቲያንን የማይሰማ ወንድሙን የበደለ ወደ ቤተ ክርስቲያን የማይመለስ ቤተ ክርስቲያንን የራቀ ሰው ካለ ለመሸንገል፣ ለመመለስ፣ ለማስታረቅ የተነገረ ኃይለ ቃል ነው። ይሄ ኃይለ ቃል ይዘን ወደ ላይ ከሄድን እግዚአብሔር ቁጥር የሚገደው አምላክ አይደለም። ለመጸለይ ቁጥር አይገደውም። ጉባኤ ለመመስረት ቁጥር አይፈልግም እግዚአብሔር። ቁጥር ግዴታ ወሳኝ የሆነ ነበር ወይንም
ቁጥር መነሻ ያደረገ አይደለም። እግዚአብሔር ብቻቸውን ሆነው የሚጸልዩት ቅዱስ ጳውሎስ እኮ እንደዚህ ይላል፣ በእስር ቤት እያለሁ ስጸልይ እግዚአብሔር ካጠገቤ ቆሞ ነበር ይላል። አያችሁት? ብቻ ሆኖ መጸለይ ይቻላል። ብቻ ሆኖ የፈለገንን ነገር ማድረግ ይቻላል። ምክንያቱም እግዚአብሔር ቁጥር የሚገድው አምላክ ስላልሆነ። ነገር ግን አንድ መናፍቅ ነህ ብሎ ለማውገዝ ወይንም ወደ ቤተ ክርስቲያን ለመመለስ ካስፈለገ አንድ ሳይሆን ሁለትና ከዛ በላይ ሆናችሁ ለምትወስኑት ውሳኔ እኔ ምን አለሁኝ አለ፣ በመካከላችሁ አለሁኝ። ይሄ ቃል የተነገረው ይሄን ለማለት የተነገረ ሐሳብ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው እርሱ የተባረከ ነው የሚለውን ኃይለ ቃል የሚሉ ስላሉ መሰላችሁ ራሱ ክርስቶስ በነቢያቱ ያናገረው የነበረው የጭካኔ ስራ ነው። ሕፃናት እንኳን እንዲሆኑ ፈቅዷል እያሉ የሚተነትኑ በየሶሻል ሚዲያው ውስጥ ኢየሱስ እንደዚህ አይነት ጨካኝ ነው፣ ሕፃናቶችን በአለት የሚፈጠፍጡትን ሁሉ የተባረኩ ናቸው ብሏል፣ ይሄን ነቢያቱ ተናግረውታል እያሉ የሚያስተምሩ ሰዎች አሉ። መጽሐፍ ቅዱስ ራሱ ፍትሃዊ አይደለም የሚሉ ሰዎች አሉ። ለእነርሱ መልስ ለመስጠት ደግሞ ይሄን ሐሳብ አረዳዳችንን ማስተካከል ስላለብን ነው። ሐሳባችሁን አቅርቡ። ይሄ የዳዊት መዝሙር የሶሎሞን ምሳሌዎች በሙሉ የተነገሩት በምሳሌያዊ አነጋገር በቅኔና በምሳሌያዊ አነጋገር የሚነገሩ ንግግሮች ናቸው። በቅኔና በምሳሌያዊ አነጋገር መጽሐፍት እንደዛ ነው። ለይቶ ማወቅ ያስፈልጋል። የታሪክ መጽሐፍት የሚባሉ አሉ፣ የሕግ መጽሐፍት የሚባሉ አሉ፣ የቅኔ መጽሐፍት የሚባሉ አሉ። እነዚህ የቅኔ መጽሐፍትንም ስንተረጉም ቀጥታ የምንተረጉማቸው አይደሉም። ስለዚህ እነዚህ አይነት መጽሐፍቶች በቅኔ እግዚአብሔርን ለእግዚአብሔር ጸሎታችንን የምናቀርብበት የምሬት ጸሎት የሚባል አይደል? የምሬት ጸሎት በባቢሎን ወንዝ አጠገብ እያሉ ያ ማለት እስራኤላውያን ተማርከው ወደ ፋርስ ባቢሎን ወርደው በባቢሎን ወንዝ አካባቢ ሰፍረው ቁጭ ብለው እያሉ የባቢሎን ወታደሮች መጡና እንዲህ አሏቸው፣ እስኪ እዛ ለጽዮን ተዘምሩት የነበረውን ዝማሬ ዘምሩልን። በስላቅ በንቀት አለ አይደል? እስኪ እዚህ አምላካችሁን ታመሰግኑበት የነበረውን ያንን አመስግኗችሁን፣ ትመቱት የነበረውን ከበሯችሁን፣ ትመቱት የነበረው በገናችሁን እስኪ ዘምሩልን፣ ምቱልን እያሉ ይስቁባቸው ይሳለቁባቸው ነበረ። በዚህ ፎር ሐሊ ማይነት እግዚአብሔር በምድር ነኪር፣ እንዴት በዚህ በባዕድ ሀገር ለጣዖት በሚሰዋ ምድር ላይ እንዴት የአምላካችንን ስም በከንቱ እንጠራለን? አንጠራም። ስለዚህ መሰንቋችንን በገናችንን በካያ ዛፍ ላይ ሰቀልን። ሐሳቡ እንደዛ እያለ ነው የሚሄደው። ይሄን ነገር ላደርግልህ አልችልም ነው። መሰንቋችንን በገናችንን እዛ ሰቅለናል፣ በካያ ዛፍ ስር ሰቀልን እያለ ነብይ እግዚአብሔር እንዴት አድርጎ ተረጎመ መሰላችሁ? በተለይ ዘ ላይፍ ኦፍ ሞሰስ በሚል ጎርጎሪዮስ ዘኑሲስ አንድ የሙሴ ሕይወት ወይም የሙሴ መሪነት በሚል አንድ ትልቅ መጽሐፍ አለውና እዛ ላይ ምን ብሎ ተረጎመው? ሕፃናቶችሽን ይሄ ታሪኩ ይሄ ነው። በባቢሎንና በእስራኤል መካከል የተደረገ ታሪክ ነው። ነገር ግን ይላል ጎርጎሪዮስ ከታሪክ በላይ ታሪኩ ዝም ብሎ አይጻፍም። ከታሪክ በላይ እኛ ማሰብ አለብን ብሎ ያስባል ጎርጎሪዮስ። የሰው ልጅ ከታሪኩ በላይ ማሰብ አለበት። ስለዚህ ከታሪኩ በላይ አልፈን ካሰብነ ሕፃናቶችሽን በአለት ላይ ይዞ የሚፈጠፍጣቸው የተባረከ ነው ማለት ምን ማለት ነው ብሎ ይጠይቀናል። ከዛ ሕፃናት የተባሉት እነማን ናቸው የሚለውን ይተረጉማል ማለት ነው ጎርጎሪዮስ ዘኑሲስ። ሕፃናት የተባሉት አለ በልባችን የሚወጡ የሚወርዱ ያልበሰሉ አሉ ይላል። በልባችን የሚወጡ የሚወርዱ ነገር ግን ገና ያልጠነከሩ እንደ ሕፃናት የተልፈሰፈሱ አንዴ የማይቆሙ አቋም የሌላቸው ኃጢአቶች ላድርገው አላድርገው፣ ልስራው አልስራው፣ ልተው አልተው እያልን የምንወጣ የሚገቡ በልቦናችን ውስጥ የሚመላለሱ ኃጢአቶች ምንድናቸው አለ ጎርጎሪዮስ? ሕፃናቶችሽን በአለት ላይ የሚፈጠፍጣቸው የሚለውን ደግሞ አለት ማን ነው ካላችሁ አለት ማለት ኢየሱስ ክርስቶስ ነው። እንደዚህ አይነት ኃጢአት ሲመጣ በኢየሱስ ክርስቶስ ቃል የሚመልሳቸው ወይንም እነዚህን ኃጢአቶች ገና በለጋ ዕድሜያቸው የሚቀጫቸው እሱ የተባረከ ነው። ሐሳቡ አያችሁት እንዴት እንደተረዳው? አረዳድ ማለት አይደለም። አሁን ኢየሱስ ክርስቶስ ጨካኝ ነው ከማለት ወጥቶ
ወጥቶ ወዴት መጣ? እሱ ማን ነው? አለት የተባለ ኢየሱስ ክርስቶስ ነው። ሕፃናት የተባሉ ኃጢአት ናቸው። ኃጢአታችንን በክርስቶስ አለትነት ስንቀጠቅጠው፣ በክርስቶስ አለትነት ስንጥለው ይሄን የሚያደርግ ሰው ኃጢአቱን በክርስቶስ የሚያጠብ፣ ኃጢአቱን በክርስቶስ የሚያነጻ፣ ኃጢአቱን በክርስቶስ አለትነት የሚሰብር እሱ ምንድነው? የተባረከ ነው። ይሄ ነው አረዳድ ማለት። እንደዚህ ነው በተለየ ወይ መረዳት። ቀጥታ ቃሉ ሂዶ ቀጥታ ቃሉ ጋር መጣበቅ አይደለም፣ ቃሉ ጋር መጋጨት አይደለም፣ ቃሉን ለማፍረስ መሞከር አይደለም። ከቃሉ በስተጀርባ የተቀመጠው ምስጢር ምንድነው ብሎ መፈለግ ነው። እውነታው የሚባለው ይሄ ነው።